ቅድምጫ አጠር ያለ ነገር ያደረግላችሁ በደንብ ተዘጋጅተን ቦታ ተይዞ ቤተክርስቲያን ቅርጫ ሲዋረዳ እናደርገዋችሁ ሌላ ጊዜ ሰፋ ባለ ገናኝ እንግዲህ አባታችን ማሳሰቢያ ይሰጣሉ። በኋላ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሪ ሰዓታችንን መድኃኒዓለም ይባርክልን። አሜን። ልጆቻችንን እድሜ ሰፊ ዘመን ሰጥቶ ቅርባኝነት ሰጥቶ ያኖርልን። ወደሚቀጥለው መርሃ ግብር እንሄዳለን።
አሜን። አንድ ሁለት ሶስት ነጥቦችን በተከታታይ ንገራችሁና በሰላም ግቡ እንላችኋለን። የመጀመሪያው ከመጀመሪያ ከሰንበት ትምህርት ቤቱ ብንነሳ ከጀመሩት ዝማሬው ጥሩ ነው፣ መናበብ ያለበት ነው፣ መልካም ነው። ግን እንደው በዚሁ በሰው ፊት ለእናንተ የምነግራችሁ ሰልፍ አንድ ሰው ሰልፉን ሲይዝ ወጣ ገባ ብሎ የለበትም። አንዱን ሰው አንዱ ትከሻውን መጠበቅ ይችላል።
ሀሳብ አይታችኋቸው ሊቃውንቶቹ ስብት አድርገው ወጣ ገባ ይሆናል። ይህንን ምንም እንድታስተካክሉ ለወደፊት አንዱ እዛ ጋር ነው፣ አንዱ እዚህ ጋር ነው። መናበብ ያስፈልጋል በትከሻ ማለት ነው። ስለዚህ ሌላው ነገር በጣም ጥሩ ነው። በመስማማት በፍቅር ያደረጋችሁት ነገር ነው። በጣም ደስ የሚል ነው። እግዚአብሔር ዋጋችሁን ይክፈል። አሜን። ሲቀጥል ከዛ በኋላ የሰንበት ትምህርት ቤቱ ሪፖርት አቅርቧል። ብዙም ስላልሰማሁትም እሱ ላይ ብዙ ማለት አልፈልግም። ወደ ዜናው ስንሄድ ደግሞ የኔዘርላንድ ኒውስ አይደለም፣ ይሄ እውነተኛ ዜና ነው። በጣም ደስ የሚል ዜና ነው። እንዴት ወደ ፍርድ ቤት እንደቀረቡ እውነትም ፍርድ ቤት የሚያስቀርብ ነው። የዚህ ሀገር መንግስት ይህንን ልብ ቢልልን ነፍስና ስጋ ተካሰው ቢሄዱ ደስ ይለኛል። ልጆቹ እንዳቀረቡ በጣም ደስ የሚል ነው። ጥሩ የሆነ ስነ ጽሁፍ ነው። በእውነት ሰውን የሚመክር ነው። እዚህ ቤተ ክርስቲያኑ አካባቢ እንኳ ሆኖ ተኝቶ የማይመጣ ሰው ነው። በስነ ፍጠን ነው። አሁን ነፍሱና ስጋው እየተጣላች ነው ማለት ነው። የእሱ ልክ ልጆቹ እንዳቀረቡት ማለት ነው። ስለዚህ እውነት በሰንበት ቀን ቤቱ የሚተኛ ክርስቲያን ምን አይነት ክርስቲያን ነው ያሰኛል። ይህ ትልቅ ሰውን የሚመክር በጣም መጽሐፍ ቅዱሳዊ የሆነ ዜና ነው ማለት ይችላለሁ። እግዚአብሔር አምላክ ዋጋችሁን ይክፈልልን። ሌላው ደግሞ ሰላማዊት ያቀረብሽው አንድ ሰው ራሱን ዝቅ አድርጎ ከተፈወሰም እንኳን የተፈወሰውን ማን ፈወሰኝ ብሎ የፈወሰውን አምላክ ዝቅ ብሎ ይቅርታ መጠየቅ አሳልፎ አለመስጠት ነበረበት። ቅድም እንዳነበበችልን ሰምታችኋል። መጽሐፉን የወከለ ንባብ ነበረ እና በጣም ደስ የሚል ነው። እሱ እንዳነበበችው እንደተረከችው እንዳያችኋል መጽሐፍ ቅዱሳዊ ነው። አምላኩን ልትድን ትወዳለህ ብሎ በጠየቀው ጊዜ አወዳለሁ አለው። ጌታ የጠየቀበት ምክንያት ደግሞ ለአይሁድ አሳልፎ እንዳይሰጠው አልጠየቀኝም መብቴን እንዳይለው ነው የጠየቀው። ግን አልቀረለትም። በጥፊ መጥቶ አሳልፎም ሰጥቶታል። የፈወሰውን የማያውቅ ስንት ትውልድ አለ። የፈጠረውን የማያውቅ በስሙ የተጠመቀለትን አምላክ የማያውቅ ስንት ሰው አለ። እሱን ጥፍት ያለ መጽሐፍ ቅዱሳዊ የሆነ ነው። እግዚአብሔር ዋጋችሁን ይስጥልን። ሌላው ሲቀጥል በሰንበት ትምህርት ቤቱ ውስጥ እንደዚህ አይነት ለውጥ ማየት እንፈልጋለን። ዝም ብሎ ብቻ መተሻሸት ሳይሆን ከ30 40 ከ40 50 ከ50 ወደ 60 ልክ የጠፉትን የባዘኑትን ሁሉ እያመጣቸው ልክ እንደዚህ በርከት ብሎ ሲዘመር ለዝማሬው ለተመልካቹ ለእግዚአብሔርም ደስ ያሰኛል። ሰው አይወቅ ይምጣና ብቻ የእናንተን ግብር ይከተል። መልካም ግብር ካላቸው በዝማ አለባበሱ በዝማሬው በብዙ መልኩ ያ ሰው ሊማረክ ይችላልና የማያውቅም ተመጣ ሊተቀበሉት ይገባል። ስለዚህ 3 ነበራቸው። አሁን ደግሞ ወደ 20 ምናምን ሆናቸዋል። ይሄ በጣም ትልቅ ለውጥ ነው። እንደ ሁሉ ጊዜ ከመፋጠን እንዲህ አይነት ለውጥ አምጥቶ እይታ ማድረስ ተገቢ ነው ብያለሁ። ስለዚህ ዝም ብሎ ለውጥ የሌለው ነገር ግን መፋጠን ራስን ይመጣል ማለት ነው። እና በጣም ጥሩ ነው ያደረጋችሁት። ግን ከዚህ በበለጠ የሰበካ ጉባኤው ለእናንተ ሞራል የሚሰጣችሁ ከዚህ በበለጠ ምን ያህል ሰው አድርጓል የሰንበት ትምህርት ቤት ነው ምን ያህል አባሯል የሚለውንም ልንገምት እንችላለን። ሰው ታወቀው እንደዚያ ሊያይ ይችላል። ምን ያህል ሰው ከዚህ ቢባሉ አደረገ ወይስ ከዓለም ላይ ጠልፎ ወደ ህይወት መንገድ ምን ያህል ልጆች አመጣ የሚለውንም እንገመግማለን። አለበለዚያ አሁንም ደግሞ እሱ ብሎ መተሻሸት መፋጠር ከሆነ ግን ለቤተ ክርስቲያን ለእናንተ ለምእመኑ ትልቅ እንቅፋት። ስለዚህ እንዲህ ሊሻሻል ያስፈልጋል። በእይታ ስናየው መሻሻል እኛ ለእናንተ ደግሞ ሞራል እንሰጣቸዋለን ማለት ነው። ሰው ጉባኤው ሞራል የማይሰጥበት ነገር ምንም የለም። ስለዚህ በጣም ጥሩ ነው። በመናበብ ነው የሰራችሁት። ከዚህ በበለጠ እንጠብቃለን። ጥሩ ቅንጅት ኖሮን ማለት ነው። አንድ መንግስቱን ለመውረስ ነው ሁላችን የምንጠሩ። ስለዚህ ሹክቻው እንዳይኖር ያስፈልጋል። ነቅሎ መጣል ሰላም ሆኖ ተናቦ መስራት በቃ ይሄ ነው የሚያስፈልገው። በደብራችን ላይ ደግሞ በተለይ በጣም ጥፍጥ ያለ ፍቅር ጥሩ ሰላም አግኝተን ቤተ ክርስቲያናችንን የሚቀጥለውን ጥሩ ያለ እንከን ጥሩ ቦታ ላይ እንዲጥለን ከሁላችንም ፍቅር ይጠበቅብናል። ሰላሙን የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። እሺ እራስቻችኋለሁ ደግሞ እነዚያ መነባንብ ነው የሚባለው በደችም
ልጆቻችን ማናቸው ቴዎብስታ እነ ማህደር እነ ማርያማዊት ያቀረቡት መነባሉ በጣም ደስ ይላል። በቋንቋቸው ለማይሰማውም ሰው ደግሞ ይሰማል። ይህም አንድ ትምህርት ነው። ራሳቸው ነው በጣም ልዩ የሆነ ምርቅ የሚያደርግ ካነጋገር ጋር ይሄ በእውነት በጣም ደስ የሚል ነው። እግዚአብሔር ዋጋቸውን ይክፈልልን፣ ሰላማችሁን ያብዛልን፣ የከረሙ ሰው ይበለን። ከዚህ በበለጠ ተዘጋጅታችሁ ደግሞ ሰውን የምትማርኩ ያደርግልን። ዋጋችሁን እግዚአብሔር ይክፈልልን። አሜን። ብድግ በሉና በሰላም ሆኑ። ሀገረ ስብከቱ ያሉት ኢሮፕ ውስጥ ያሉ ሰንበት ተማሪ በጠቅላላ በአጠቃላይ ጀርመን ሄዶ ማለትም በዙም ማለት ነው ተምሮ ከጨረሱ በኋላ ማለትም ዲፕሎማ ልከዋል። እስካሁን ድረስ ያው በሰዓት ላይ ለመመቻቸት ሳይሰጣቸው ቆይተዋል። አሁን ደግሞ እግዚአብሔር ፈቅዶ አጋጣሚ ሰንበት ትምህርት ቤቱ 11ኛ ዓመት በሚያከብርበት ቀን ነገርም የተወሰኑ ሙሉውን አልመጣም የተወሰኑ ሰዎችን አባታችን ይሰጡልናል። ይህንንም በአጠቃላይ ኢሮፕ ውስጥ ካሉ ሰንበት ትምህርት ቤት ከ2 እስከ 3 ማለትም ደረጃ በመያዝ የወጡ ልጆች አሉ። ለእነሱ አባታችን ስማቸውን እየጠሩ ልጆች ይዞ ስራ እያላቸው ይኸው ትቶቁጭ ብሎ ተምሮ ለሌሎቻችን የሚያስተምር ስለሆነ በእነዚህ አጠገብ ይሰጣቸዋል ብዬ ያስቀመጥኩት። አሁን ደግሞ እግዚአብሔር ፈቅዶ አገጣጠመ። አባታችን ይሰጧቸዋል። ሙሉ አይደለም የተወሰኑ ሰዎች ነው ያለ አባ ይሰጧቸዋል እየጠሩ እሺ ለእታገኝ አሰፋ ከአጠቃላይ ኢሮፕ ውስጥ ካሉ አጠቃላይ ሰንበት ትምህርት ቤት ሁለተኛ በመውጣት ደብራችን ሰንበት ትምህርት ቤት ተማሪ የሆነችውን የታገኝ አሰፋ ማለትም እኛ ሀና ነው የምናውቃት መጠሽ ከአባ እንድትቀበይ ሰላማዊት ለዚሁ ሶስተኛ በመውጣት ሁለቱ ተደራርቦ ወጥቷል። ጠቅላላ ጥሩ ነጥብ ነው ያመጡት። ነጥባቸውን በኮምፒውተር ለራሳቸው ማለት በኢሜል የተላከላቸው እዚህ ላይ ተጻፈ። በመቀጠል እህታችን እንኮይ መጨረሻው እጄ ላይ ያለውን ትዕግስት ተክሉ ትሆናለች። መጨረሻ እጄ ላይ ያለው ግን ብዙ የተማሩ ጠቅላላ ተማሪዎች በዚሁ ደግሞ አንድ የመጣ ጠቅላላ ማለትም በገናን ተምሮ ዲፕሎማ የወሰዱ ልጆቻችን እህቶቻችን ሳይሆን ልጆቻችን አሉ። ከእነሱ መካከል አንድ እጄ ላይ ያለው ማህደር ዳዊት እዚህ አባ ይሰጧታል። በገና ተምራ ተመርቃ ለዚህ ጉባኤ መሳካት ሰዓታችሁን ሰጥታችሁ ቤታችሁን ጥላችሁ ብዙ የወጣችሁ የወረዳችሁ በሀሳብ ደግሞ አባቶችም እንዲሁም ሰበካ ጉባኤው ከእነሱ ሲጀምሮ በራሴ ሳይሆን ከእነሱ ጋር አብረን ሆነን ተነጋግረን ሰበካ ጉባኤ ፈቅዶ የሚያስፈልጋችሁ ነገር ከጎናችኋለን አይዞሃችሁ በማለት ተጀምሯል። ዛሬ መክፈቻ ነው። ለሌላ ጊዜ ግን በጥሩ
ለሁል ጊዜ ጠብቆ ያኖሩልን ይህን ያህል ሰዓት አብራችሁን ስለቆያችሁ በቅድስት ቤተክርስቲያናችን ስም እናመሰግናለን። ክብሩን ያድልልን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። አንድ ልጅህ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆናት ቅድስት ቤተ ክርስቲያንህን ጠብቃ። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዝች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። ኩኑ ፍቱሐነ ወንጹሐነ ይረሴን ወይረሲክሙ ድል ዋለ ለመንግሥተ ሰማያት ዮማርነ ክርስቶስ ዮማርነ ክርስቶስ ስለ ድንግል ማርያም ብሎ አምላካችን ይቅር ይበለን። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ያለ እውቀት በስህተት በግድፈት የሠራነውን ኃጢአት